ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ አብረን የምናየው ኦርደር ሊስት እና አንኦርደር ሊስት ይሆናል ማለት ነው። ኦርደር ሊስት እና አንኦርደር ሊስትን በመጠቀም እንዴት ነው እንደዚህ አይነት አውትፑት መጻፍ የምንችል የሚለው ነው አብረን የምናየው። እዚህ ጋር ማየት ያለብን ነገር ኢንፎርማቲክስ ኮሌጅን ኢንጂነሪንግ 1 እና 2 ተብሎ ነው የተጻፉት። እነዚህ በውስጥ ደግሞ የተዘረዘሩ ዲፓርትመንቶች ደግሞ በቁጥር አይደለም የተጻፉት ማለት ነው። ይሄ ዲፈረንስ እንዲኖር ያደርጓን ኮዳችን ላይ እሱን አብረን የምናይ ይሆናል። ወደ ኮዳችን ስንሄድ እቺ ነው የምትመስለው። እንግዲህ ኮዳችን ልክ እስከዛሬ እንደምናደርገው አጥፍተን እንደገና እየጻፍን ነው የምንሄደው። ሁሉ ጊዜ ኤችቲኤምኤል ኮድ ስንጽፍ ኤችቲኤምኤል ታግ እንከፍታለን። ከዛ የከፈትነውን ታግ ደግሞ ሁሉ ጊዜ እንዘጋለን። ከዛ ከኤችቲኤምኤል ኮዳችን ቀጥሎ የሚከፈተው ሁሉ ጊዜ ሄድ ነው። ሄዳችንን እንከፍታለን። ከዛ እዚህ ጋር መተን ሄዳችንን እንዘጋለን። ከዛ በሄዳችን መካከል ደግሞ መጀመሪያ የሚከፈተው ታይትል ይሆናል። ታይትል ላይ የፈለጋችሁትን ነገር መጻፍ ትችላላችሁ። ለምሳሌ ፈርስት ፔጅ እንበለው። ከዛ ታይትላችንን እንዘጋለን። ከዛ ቦዲያችን ጋር እንመጣለን። እዚህ ጋር መጥተን ቦዲያችን ጋር እንገባለን። ቦዲ ከዛ እዚህ ጋር ቦዲ ታጋችንን እንዘጋለን ማለት ነው። ሁሉ ጊዜ ባለፈው እንደተነጋገርነው ኤችቲኤምኤል ኮድ የሚጻፈው በቦዲ ውስጥ ነው ማለት ነው፣ በዚህ ስፔስ መካከል። አሁን ልንጽፍ የፈለግነው ኦርደር ሊስት እና አንኦርደር ሊስት ነው። ኦርደር ሊስት ምንድነው ስንል ኦርደር ሊስት ማለት የምንጽፈው ነገር በቁጥር እንዲቀመጥ ከፈለግን ወይም ኤቢሲ ማለት ከፈለግን ወይም ሮማን ነምበር 1 ሮማን ነምበር 2 እያለ እንዲዘረዝር ከፈለግን ምን እንጠቀማለን? ኦርደር ሊስትን ወይም ኦኤልን እንጠቀማለን። አንኦርደር ሊስት ደግሞ ወይም ዩኤል ደግሞ ማለት ስንዘረዝር እንደዚህ ዶት ወይ አራት ማዕዘን ምናምን እያደረገ ሰርክል ምናምን እያደረገ እንዲዘረዝርልን ከፈለግን ምን እንጠቀማለን? አንኦርደር ሊስትን እንጠቀማለን ማለት ነው። መጀመሪያ ኦርደር ሊስት ለብቻ እንይ። ኦርደር ሊስት ኦኤል ማለት ነው። ኦርደር ሊስት አከፈትኩኝ። ከዛ ታጋችንን እንዘጋለን። ከዛ ኦርደር ሊስት ላይ ስንዘረዝር ኤልአይ ይባላል። ኤልአይ ደግሞ ሊስቶችን ለመዘርዘር የምንጠቀመው ታግ ነው። በኦርደር ሊስት ውስጥ ሆነ በአንኦርደር ሊስት ውስጥ ሊስቶችን ለመዘርዘር ከፈለግን ኤልአይ ነው የምንጠቀመው። ኤልአይ እንላለን እንደዚህ ማለት ነው። ለመጀመር ለምሳሌ ዲፓርትመንቶችን ብንጽፍ አይኤስ እንበል። ከዛ ኤልአይን እዛው እንዘጋለን ታጋችንን። ከዛ አዲስ ኤልአይ እንከፍታለን። ኤልአይ ከዛ አይቲ እንላለን። ዘጋን። ኤልአይ አሁንም ከፈትን። አዲስ ኤልአይ ለምሳሌ ኤሌክትሪካል ብንል ከዛ ኤልአያችንን እንዘጋለን። ከዛ ኤልአይ እንክፈት። ከዛ ኮተም እንበል ለምሳሌ ኤልአይ ዘጋን። ኦኤል ውስጥ ስንጽፍ ኦኤል ለምንድነው የሚጠቅመን ብለናል? በቁጥር ለመዘርዘር ሮማን ነምበር 1 ወይም ሮማን ነምበር 2 ለማለት ወይም ደግሞ ኤቢሲዲ ብሎ እንዲዘረዝርልን ነው። ያንን እንዲያደርግልን ታይፕ የምትባል ኪወርድ እንጠቀማለን። ታይፕ ኢኳልቱ ብለን በቁጥር ከሆነ የምንፈልገው ዋን ብለን እንሰጠዋለን። እንደዚህ እቺን አሁን ራን አድርገን ብናያት ይሄ ቅድሙ ስለሆነ ነው። እቺን ራን አደረግን። ለምሳሌ አያችሁታ ዋን አይስ 2 አይቲ ምናምን ብሎ ዘረዘራልን በቁጥር። ኦኬ እሺ። ከዛ ደግሞ በቁጥር እንዲሆን ካልፈለግን በሌተር እንዲሆን ከፈለግን ለምሳሌ በካፒታል ኤ እናድርገው። ኤቢሲ ብሎ ይዘረዝርልናል። አያችሁታ ኤቢሲዲ ምናምን ብሎ ይዘረዝርልናል። እሺ ወይ ደግሞ ስሞል ኤንም መጠቀም እንችላለን። ስሞል ኤ ከሆነ በስሞል ኤ ነው ሊዘረዝረው የሚችለው። ይኸው እንደምታዩት ስሞል ኤቢሲ ብሎ ዘረዘረው። ስታርት የሚልም ኪወርድ መጠቀም እንችላለን። ለምሳሌ አሁን እዚህ ስታርት ብዬ ከአምስት ጀምር ብለው ከአምስት ጀምሮ ወደታች ይዘረዝርልኛል ማለት ነው። እዚህ ጋር መጣው ስታርት አልኩት። ያያችሁታ 5 6 7 8 እያለ እንዲዘረዝር ማድረግ እንችላለን። ኦርደር ሊስት ጥቅሙ ምንድነው? በቁጥር በሮማን ነምበር 1 ሮማን ነምበር 2 ለማለት ከዛ ደግሞ በኤቢሲ ምናምን ብሎ ለመዘርዘር ምንን እንጠቀማለን? ኦርደር ሊስትን እንጠቀማለን ማለት ነው። ኦኬ እሺ። አንኦርደር ሊስት ምንድነው ስንል አንኦርደር ሊስት እቺን ደግሞ አጥፍተን አንኦርደር ሊስትን ለብቻ እንጻፍና መጨረሻ ላይ ሁለቱንም ኮምባይን አድርገን እንደቀድሞ መጀመሪያ እንዳሳያችሁ አይነት አውትፑት የምንጽፍ ነው የሚሆነው። አንኦርደር ሊስትን ደግሞ በምንጽፍበት ሰዓት አንኦርደር ሊስት ታጋችን እቺን ስላሽ ተጠቅመን ሁሉ ጊዜ የምንዘጋ ታጋችንን ዘጋን። አንኦርደር ሊስትም ላይ ሊስቶችን ለመዘርዘር ኤልአይ ነው የምንጠቀመው ሁለቱም ላይ። ኤልአይ ታግ እዚህ ጋር እንከፍታለን። እሺ አሁንም ለምሳሌ ሲቪል እንበል። ዲፓርትመንቶች ቢሆኑ ለምሳሌ ሲቪል ኤልአያችንን እዚህ ጋር ዘጋን። ኦኬ ሌላ ኤልአይ ክሬት አደረግን። እሺ ለምሳሌ ሶፍትዌር እንበል። ሶፍትዌር
ሶፍትዌር ኤል አይ ዘጋን። እዚህ ጋር ኤልን ረስቻለሁ። ኤል አይ ዘጋን። ግዴታ የተከፈቱ ታጎች ካልተዘጉ ሁል ጊዜ ኤችቲኤምኤል ላይ ኮዳችን የሆነ ወይ ኢረር ነው የሚያመጣው ወይ ደግሞ የተሳሳተ አውትፑት ነው የሚሰጠን፣ ያልሆነ አውትፑት ነው የሚያወጣልን። ስለዚህ ይህንን ነገር ሁል ጊዜ መዝጋታችሁን ቼክ ማድረግ አለባችሁ። ኦኬ ከዛ ኤል አይ ደግሞ ሌላ አሁን ለምሳሌ ሲኤስ እንበል ኤል አይያችን እዚህ ጋር ዘጋን። ከዛ ሌላ ኤል አይ ለምሳሌ አይስ እንበል ኤል አይያችን እዚህ ጋር ዘጋን። ሶ ዩኤል የሚጠቅመው ወይም አንኦርደር ሊስት የሚጠቅመው ለምንድን ነው ብለናል? ስንጽፍ ወይ ክብ ክብ እንዲያደርግልን እንደዚህ በቁጥር አይደለም የሚያወጣው፣ ወይ ክብ ነገር አድርጎ ነው የሚያወጣው፣ ወይ አራት ማዕዘን ነገር አድርጎ ነው የሚያወጣት። ሶ እዚሽ ጋር አሁንም ታይፕን እንጠቀማለን። ታይፕ ሶ እንዴት ነው እንዲያወጣልን የምንፈልገው? ሰርክል ከሆነ ሰርክል እንለዋለን። ሰርክል አይሱታ አሁን ሰርክል ብለናል። እዚሽ ጋር ዩኤል አለች ሰርክል ብለናል። ኦኬ ሶ አሁን እሺ ሄደን ይሄ ቅድሙ ነው ሪፍሬሽ እናድርገው። አያችሁታ እንደዚህ ክብ ክብ አድርጎ ሲቪል ሶፍትዌር ሲኤስ አይኤስ ምናምን አለልን። ኦኬ ሰርክል እቺን ይዟት በደንብ አሁን ሰርክል ናት። አሁን ሰርክል ናት። እዚህ ጋር ማየት ያለብን ነገር እነዚህ ነገሮች ምንድናቸው? ክብ ናቸው እንደምናያቸው። እነዚህን ከፈለግን ወደ አራት ማዕዘን መቀየር እንችላለን። እዚህ ጋር ሰርክል ያልነውን ስኩዌር ማለት እንችላለን። ስኩዌር እዚህ ጋር በደንብ ማየት ያለብን እዚህ ጋር ምንድነው ሰርክል ነው የተጠቀመው። እነዚህ ሰርክል ናቸው። እነዚህን ከፈለግን ወደ ስኩዌር መቀየር እንችላለን። አራት ማዕዘን እንዲያደርግልን ከፈለግን ስኩዌር ብለን እንደዚህ አሁን ሄደን ሪፍሬሽ ብናደርገው በቃ ወደ አራት ማዕዘን ማን ቀይርላን። መረዳት ያለባችሁ ነገር ኦርደር ሊስት እና አንኦርደር ሊስት ልዩነቱ ነው። ኦርደር ሊስት ለቁጥር ለስፔሊንግ ለሮማን ነው የምንጠቀመው። አንኦርደር ሊስት ደግሞ ወይ በስኩዌር ወይ በሰርክል እንደዚህ መዘርዘር ከፈለግን የምንጠቀመው አንኦርደር ሊስት ነው ማለት ነው። ሁለቱን ኮምባይን አድርገን እንደ ቅድሙ አይነት እስኪ አንድ አውትፑት ወይም ኮድ እንጻፍ። ለምሳሌ ኦርደር ሊስት ልበል ታይፕ ዋን ልበለው 1 2 3 4 ብሎ እንዲዘረዝርልኝ። ከዛ እዚህ ጋር ኦርደር ሊስት እንዘጋለሁ። ኦኬ ከዛ ሁሉ ጊዜ ሊስት ነው የምንጠቀመው ለመዘርዘር ለኦርደር ሊስትም ለአንኦርደር ሊስትም ተባብለን ነው ሊስትን ተጠቀምኩኝ። እሺ ለምሳሌ ኢንፎርማቲክስ ልበል ኢንፎርማቲክስ ኮሌጅ አልኩኝ። ከዛ ኤል አይ ነው እዚህ ጋር ዘጋሁኝ። ከዛ ሁለተኛ ኤሌክትሪካል ሳይሆን ኢንጂነሪንግ ኮሌጅ ልበል። ከዛ ኤል አይን ዘጋው። እዚህ ጋር እንደምታዩት ኢንጂነሪንግ ኮሌጅ ብያለሁ። ኤል አይን እዚህ ጋር ዘጋሁኝ። አሁን ለምሳሌ እሺ በዚህ ኤል አይ ውስጥ ሌላ አንኦርደር ሊስት አድ ማድረግ እንችላለን። እንዴት ካልን ለምሳሌ አሁን አንድ ቁጥር ብሎ ማንን እንዲያወጣልኝ የፈለኩት እዚህ ጋር እንደዚህ ነው። ኦኬ ሶሪ አያችሁት? አሁን ለምን ኖራን ያላደረገው ኮድ እዚህ ጋር ከአንድ ቀጥሎ ደብል ኮቷን አልዘጋኋትም። አያችኋ? እቺ ደብል ኮት ብቻ ስላልተዘጋች ቅድም ራን ሳደርገው ወይም ሪፍሬሽ ሳደርገው ኮዱ ራን ሊያደርግ አልቻለም። እቺን እንዘጋለን። ሁል ጊዜ እቺን መስላሽ ብትረሷት እንደዛ ነው፣ ኮዳችሁ ራን ሊያደርግ አይችልም። ስለዚህ ሁል ጊዜ ምንም አይነት ነገር ሚስ ላለማድረግ ሞክሩ። አሁን እዚህ ጋር ሪፍሬሽ አደረኩት። አያችሁታ? አንድ ኢንፎርማቲክስ ኮሌጅ ቱ ብሎ ደግሞ ኢንጂነሪንግ ኮሌጅ ብሎ አመጣልኝ። አሁን የምፈልገው በኢንፎርማቲክስ ኮሌጅ ውስጥ እንዲዘረዝርልኝ ሊስት እንዲያደርግልኝ፣ ከዛ ደግሞ በኢንጂነሪንግ ስር ሊስት እንዲያደርግልኝ ነው የምፈልገው። ያን እንዴት ነው የምናደርገው ስንል ልክ እዚች ጋር መጥተን በኢንፎርማቲክስ ኮሌጅ ስር ሌላ አንኦርደር ሊስት ክሬት እናደርጋለን። ታግ እንከፍታለን። አያችሁታ? አንኦርደር ሊስት ብዬ ታግ ከፈትኩኝ። እዚህ ጋር ዘጋሁት። ከዛ አንኦርደር ሊስታችን ላይ ደግሞ በሰርክል እንዲሰፍ እንዲህ ነው የፈለኩት። ታይፕ ብዬ ኢኳልስ ቱ ሰርክል እንጠቀማለን። ሰርክል ኦኬ። እቺን ዘጋሁን እንደምታዩት። ስለዚህ እዚህ ጋር ለመዘርዘር ኤል አይ እንጠቀማለሁ ሊስትን። እሺ ለምሳሌ አይኤስ ልበል ስለ ኢንፎርማቲክስ ስለሆነ አንድ ጻፍኩ። ሁለተኛ አሁንም ኤል ኦኬ ሶሪ ኤል አይ አይፒ ዘጋው። ከዛ ኤል አይ ሲኤስ ዘጋው። ኦኬ ከዛ ኤል አይ ሶፍትዌር ብል ለምሳሌ ሶፍትዌር ኦኬ ከዛ ታጌን ዘጋሉ ኤል አይን ማለት ነው። አሁን እቺን ሂደን ሪፍሬሽ ብናደርጋት አያችሁታ?
በዚህ ኢንፎርማቲክስ ኮሌጅ ስር ይሄኛው ምንድነው የተጠቀምኩት? ለዚህ ኦርደር ሊስትን ተጠቀምኩኝ ለኢንፎርማቲክስ ኮሌጅ አንድ ብዬ ለመጻፍ። ከዛ እነዚህን ዲፓርትመንቶች ለመዘርዘር ደግሞ አንኦርደር ሊስትን ተጠቀምኩ ማለት ነው። እሺ ከዛ በኢንጂነሪንግ ስር ደግሞ እንዲዘረዝርልኝ ከዚህ ስር መጥቼ ከኢንጂነሪንግ ስር ኤልአይ እላለሁ። ኢንጂነሪንግ ለምሳሌ ሲቪል፣ ከዛ ኤልአይን እዘጋለሁ ታጌን፣ ከዛ እመጣለሁ ከፍታለሁ። ከዛ ኤሌክትሪካል ይሁን አሁን ለምሳሌ ኤሌክትሪካል እላለሁኝ ይዘጋለሁኝ። ኦኬ ከዛ ለምሳሌ ዋተር ብል እዚህ ጋር ዘግቼው ከዛ አሁንም ኤልአይ ከፍቼ ለምሳሌ ኮተን እላለሁ ማለት ነው። ሶ ኦኬ አሁን ለምንድን ነው እንደዚህ ያደረገብኝ? አሁን 2 3 4 5 6 እያለ ነው የዘረዘረው። እሺ ለምን እንደዚህ ያደረገ ይመስላችኋል? አሁን እዚህ ጋር ምን አልከፈትኩም? አንኦርደር ሊስት አልከፈትኩለትም። ዝም ብዬ ኤልአይ ስላልኩት የዚችን ኦርደር ሊስት ተከትሎ ነው እየዘረዘረልኝ የሚሄደው። ሰው ከዚህ ስር አንኦርደር ሊስቲንግ ክሬት አደርጋለሁ። ይኸው አንኦርደር እንደዚህ አደረግኩኝ። ከዚህ እዚች ጋር መጥቼ ከዚች ፊት እቺን እዘጋታለሁ ማለት ነው። አንኦርደር ሊስቲንግ ዘጋው። ያችሁት አሁን እንደዚህ ሲያደርጉ ኢንፎርማቲክስ ኮሌጅ ብዬ አንድና ሁለትን እነዚህን ሁለቱን በኦርደር ሊስት ጻፍኩኝ። በውስጥ የሚዘረዘሩትን ነገሮች ደግሞ በአንኦርደር ሊስት ተጠቅሜ ዘረዘርኳቸው ማለት ነው። ኦርደር ሊስት እና አንኦርደር ሊስት ልዩነቱ ይሄ ነው። ሁለቱም ኮምባይን አድርጋችሁ እንደዚህ አይነት ኮድ መጻፍ ትችላላችሁ። ዛሬ የነበረን ክላስ ይሄን ይመስላል። አመሰግናለሁ።